ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? እኔ መምህር ተረፈ መቆያ ነኝ። ዛሬ ተዘጋጅቼ የቀረብኩላችሁ የ11ኛ ክፍል ጂኦግራፊ ዩኒት 6 ፖቨርቲ ኤንድ ኢንቫይሮንመንት በሚል ርዕስ ላይ ነው። እንግዲህ ፖቨርቲ አንዱ የፐርሲስተንት ኢንቫይሮንመንታል ቻሌንጅ ነው። ይህ ማለት ፖቨርቲ ኢንቫይሮንመንታል ዲግራዴሽንን ያስከትላል። ዩኒቨርሲቲ ደግሞ ኢንቫይሮንመንታል ዲግራዴሽን ፖቨርቲን ያመጣል። ያላቸውን ሪሌሽንሽፕ ለማየት እንሞክራለን። በመጀመሪያ የምናየው ፖቨርቲ ነው። ድህነት ምን ማለት ነው? ድህነት it is a multi dimensional concept በጣም በብዙ መልኩ ሊገለጽ የሚችል ነው። ድህነት that encompass lack of access to various capital assets necessary for ላይቭሊሁድ ነው። ለሰው ልጅ ለመኖር የሚያስፈልገው ካፒታል አሴቶች እጥረት ሲገጥም ፖቨርቲ በመባል ይታወቃል። ለምሳሌ ላክ ኦፍ ፋይናንሻል ካፒታል የገንዘብ እጥረት ሲኖር፣ ላክ ኦፍ ሂውማን ካፒታል ለምሳሌ የትምህርት የእውቀትና የጤና ችግር ሲኖር፣ ላክ ኦፍ ሶሻል ካፒታል እንደ ላክ ኦፍ ሶሻል ኔትወርክ ሶሻል ሪሌሽንሺፕ እና ላክ ኦፍ ናቹራል ካፒታል ወይም ላክ ኦፍ ኢንቫይሮንመንታል ሪሶርስ የነኚህ ሁሉ እጥረት ወይም ሾርቴጅ በአንድ ላይ ፖቨርቲ ያመጣል ነው ወይም ፖቨርቲ በመባል ይታወቃል። ኢንቫይሮንመንትስ ምንድን ነው? ኢንቫይሮንመንትን ደግሞ ዲፋይን ስናደርገው ልክ እንደ ፖቨርቲ ሰፊ የሆነ ተርም ነው። it is a broad term that refers to natural resource including renewable and non-renewable ሁሉም በመሬት ላይ በኢንቫይሮንመንት ላይ በአካባቢያችን የምናገኛቸው ሪኒዌብል እና ናን ሪኒዌብል ሪሶርስ በአንድ ላይ ኢንቫይሮንመንት ውስጥ የሚገኙ ናቸው። ኢንቫይሮንመንት ማለት እነኚህን ሁለቱንም ሪኒዌብልም ናን ሪኒዌብልም ሪሶርስን በአንድ ላይ አቅፎ የያዘ ነው ማለት ነው። ኢንቫይሮንመንት ማለት እንግዲህ ሪኒዌብል ማለት ራሱን ሪፕሌኒሽ ማድረግ ሲሆን ናን ሪኒዌብል ደግሞ they cannot replenish themselves and they are finite resource ናቸው ናን ሪኒዌብል። ስለዚህ ሁለቱ አንድ ላይ ኢንቫይሮንመንታል ሪሶርስ በመባል ይታወቃሉ። ስለዚህ አሁን ፖቨርቲን አይተናል፣ ኢንቫይሮንመንትን አይተናል። የሁለቱ ኔክሰስ ወይም ሪሌሽንሺፕ ምንድን ነው? እንግዲህ there is a complex relationship between poverty and environmental degradation characterized by vicious cycle or downward spiral ነው። ምንድነው vicious cycle or downward spiral የሚባለው? ፖቨርቲና ኢንቫይሮንመንት የራሳቸውን ሪሌሽንሺፕ አላቸው። ያ ሪሌሽንሺፕም በቪሸስ ሳይክል ይገለጻል ወይም በዳውንዋርድ ስፓይራል ይገለጻል። አንዱ አንዱን አፌክት ያደርጋል ማለት ነው። ለምሳሌ ፖቨርቲ ሌድስ ቱ ኦቨር ኤክስፕሎይቴሽን ኤንድ ዲግራዴሽን ኦፍ ናቹራል ሪሶርስ ዜን ኤግዛሰርቤቲንግ ፖቨርቲ ነው። ምንድነው? ድህነት ካለ ያሉ የተፈጥሮ ሀብቶች በሙሉ ኦቨር ኤክስፕሎይት ይደረጋሉ። እነዛ ሪሶርሶች ኦቨር ኤክስፕሎይት ከተደረጉ ደግሞ ዲግራዴሽን ኦፍ ናቹራል ሪሶርስ ያመጣል። ያ ዲግራዴሽን ኦፍ ናቹራል ሪሶርስ ደግሞ ከጊዜ በኋላ ደግሞ የሰው ልጅ የሚጠቀመው ሪሶርስ ከሌለ ወደ ምን ውስጥ ይገባል ማለት ነው? ወደ ፖቨርቲ ወይም ድህነትን ያፋጥናል ማለት ነው። ስለዚህ ፖቨርቲ ኦቨር ኤክስፕሎይቴሽን ኤንድ ዲግራዴሽን ናቹራል ሪሶርስ ያመጣል። ከዛ በኋላ ደግሞ እንደገና አሁንም እነዛ ኦቨር ኤክስፕሎይቴሽን ኤንድ ዲግራዴሽን ኦፍ ናቹራል ሪሶርስ ፖቨርቲን ያመጣሉ ነው። ኢንቫይሮንመንታል ዲግራዴሽን ድህነትን ያፋጥናል። እንዴት? ባይ ክሬቲንግ ሳይክል ኦፍ ዲፕራይቬሽን ኦር ሾርቴጅ ነው። ኢንቫይሮንመንታል ዲግራዴሽን ድህነትን የሚያፋጥነው የኢንቫይሮንመንታል ሪሶርስ እጥረት ስለሚያመጣ ነው።